እንግዲህ ፋይናንሻል ስቴትመንት በተነጋገርነው መሰረት ማሟላት ያለባቸውን ነገሮች ተነጋግረናል። ባላንስ ሺት፣ ኢንከም ስቴትመንት፣ ካሽ ፍሎ አለው፣ ኢንቬንተሪ ይኖረዋል፣ ዲፕሪሲዬሽን ስኬጁል ይኖረዋል። እነዚህ ነገሮች ማሟላት አለበት። ስንጠይቅ ሄደን አንድ ድርጅት እነዚህ ነገሮች ያሟላ ዶክመንት ነው የምንቀበለው ማለት ነው። ይህን ከተቀበልን በኋላ እንግዲህ ዋናው ነገር ምንድነው? ይሄ የተቀበልነውን የኛ ቅጽ በሚፈልገው መልኩ በትነን ማስታወሻ ላይ ማስቀመጥ ማለት ነው። ሌላ አዲስ ነገር ምንም የለም። ስለዚህ ከባላንስ ሺት ምንድነው እኛ የምንወስደው? መጀመሪያው ነገር ከባላንስ ሺት እኛ የምንፈልገው ምንድነው? አሁን ድርጅቱ የደረሰበት ካፒታል ነው። ለጊዜው ይሄንን እንይዛለን። 1 ቢሊዮን 600 ያዙ የተባለው ይሄንን ነው። እቺ ነች። ይሄው እዚህ ጋር 1 ቢሊዮን እሱን ይዘናል ማለት ነው። እንግዲህ ሌላው ምንድነው ነግራችሁ እቺ ኖት የምትባለው ነገር ከዚህ በፊት እንደተወያየ ነው። እነዚህ ነገሮች እዚህ ጋር የተቀመጡት ብሮች እንዴት እንደመጡ በዝርዝር ሄደን የምናይባቸው ቦታዎች ናቸው ማለት ነው። እዚህ ጋር ኖት ተብሎ የተቀመጠው ቁጥር ማለት ነው። ስለዚህ ከባላንስ ሺት ይሄን ከወሰድን ቀጥሎ ከኢንከም ስቴትመንት ምንድነው የምንወስደው ነው። እንግዲህ ኢንከም ስቴትመንት የኛ የቅጻችን ዋናው መሰረታዊ ቅጽ የምንፈልገው ክፍል ይሄ ነው። ከዚህ ክፍል ነው እንግዲህ እንደምታዩት ኢንከም ስቴትመንት ማንን ያሟላል? ሴልስን፣ ሽያጭንና ወጪዎችን። ይሄ ድርጅት ለማምረት ይሄን ያህል ብር አወጣ፣ ትርፍ ይሄን ያህል ብር ትርፍ አገኘ። እነዚህን ያህል ብር ሶስት ትርፎች እዚህ ጋር አስተሪክስ ያላቸው እነዚህ ሶስቱ ነገሮች ገቢዎቹ ናቸው። እነዚህ ደግሞ ወጪዎቹ ናቸው። ስለዚህ ከገቢ ላይ ወጪ ሲቀነስ ይሄው ይሄን ያህል ብር ከትርፍ ከወጪ በፊት ያገኘው ገቢ ነው። ከዚህ ላይ እነዚህ ወጪዎች አውጥቷል። ይሄ ድርጅት ለሴሊንግ ኤንድ ዲስትሪቢዩሽን፣ ለጀነራል አድሚን ኤክስፔንስ ያወጣው ኮስት አለ፣ ወጪ አለ። እነሱ ደግሞ ሲደመሩ ይሄን ያህል። ይሄ ድርጅት ካገኘው ገቢ ላይ ያወጣው ወጪ ስንቀንስ ምንድነው የሚያሳየን? ኪሳራ 104 ሚሊዮን ገደማ ኪሳራ አውጥቶ ነው ያገኘው፣ አላተረፈም ማለት ነው። ስለዚህ ይሄንን ወደኛ ቅጽ እንዴት ነው የምንበትነው ነው። ይሄ ድርጅት በ2016 ዓመተ ምህረት ሸጦ አምርቶ የሸጣቸው እቃዎች ያገኘው ገንዘብ 449 ሚሊዮን ገደማ ነው ያገኘው። ይሄው እዚህ ጋር ይዩት። ሲቀጥል ሌላም ሸጧል። ሴልስ ኦፍ ካርትስ ኤንድ ቦትልስ፣ ጠርሙሶችና የቢራ ሳጥን ሸጧል። ይሄን ያህል 26 ሚሊዮን አግኝቷል። እንደገና ሌላ ገቢ ደግሞ አግኝቷል። ስንት ብር? 445 ሺህ ብር። እነዚህ ሶስቱ ይሄው እዚህ ጋር ምን እናደርጋለን? ወደ ማስታወሻ ደብተራችን ሴልስ ብለን ከፍትለትና ፋይል እዚህ ጋር የሶስቱንም እናስቀምጣለን ማለት ነው። ይሄው revenue or sales 449። አሁን እቺ 449 ሚሊዮን ብሯ እንዴት መጣች ለሚለው ስንት ቁጥር ላይ ሂዱ አለን? ይሄው 15 ቁጥር ላይ ሂዱ። 26 ሚሊዮኗ ደግሞ የመጣችው 17 ቁጥር ላይ ሂዱ። አዘርስ ኢንከም 445 ሺህ ደግሞ የመጣችው 18 ቁጥር ላይ ሂዱ ብሎናል። ስለዚህ ቀጥታ 15 17 18 ላይ ሄደን ይሄ ድርጅት ምንድነው ገቢ ያገኘው ከምንድን ነው ምን ሸጦ ነው ብለን በዝርዝር እነዚህ ቁጥሮች ጋር እንሄዳለን ማለት ነው። ስለዚህ በቀጥታ 15 ላይ እንሂድ። 15 ላይ ስንሄድ ምን እናገኛለን? ቀጥታ ይሄው ምን ብሎናል? 15 ላይ እኔ ይሄን 449 ሚሊዮን ብር ያገኘሁት ቢራ፣ ጠርሙስ ቢራና ድራፍት ሸጬ ነው አለ። ይሄው ወደ ማስታወሻችን ምን እናደርጋለን? ሴልስ ዲቴይሉ ምንድነው? ሎካል ሴልስ ላይ ቦትል ቢራ ይሄን ያህል ሸጧል፣ በአገር ውስጥ ድራፍት ይሄን ያህል ሸጧል። ኤክስፖርት ያደረገው ደግሞ 621 ሺህ ብር ሸጦ 449 ሚሊዮን ብር አግኝቷል። ይሄው እዚህ ጋር በዝርዝር አስቀምጥ ማስታወሻ ደብተራችን ላይ። ሲቀጥል ምን ብሎናል ደግሞ እንደገና 26 ሚሊዮን ደግሞ ብር ያገኘ ነው ስንት ቁጥር ላይ ሂዱ ብሎን ነው? 17 ቁጥር ላይ እንሂድ። ይሄው 17 ቁጥር ላይ ደግሞ ስንሄድ ምን ሸጦ ነው እቺን 26 ሚሊዮን ያገኘው? ባዶ ጠርሙስ፣ ሳጥን፣
የጃምቦ ሲንግል እና ጃምቦ ብርጭቆቹን ሸጦ 26 ሚሊዮን ብር አገኘ። ከዛ አዘር ሲንከም ደግሞ አግኝቻለሁ አለ። ሌላ ደግሞ ገቢ ያለኝ 445 ሺህ ብር አለና አይደለ? እሷን ደግሞ ያገኘው ከምንድን ነው? ከኢንተረስት እና ከአዘርስ ነው ያገኘው። ይሄው ይህንን በዲቴል ምን አደረግን? ማስታወሻችን ላይ ያዝን። ሽያጭን ጨረስን ማለት ነው። ሽያጭን ስንጨርስ አሁን እነዚህን ነገሮች ሲያገኝ ምን ያህል ወጪ ነበረበት? 449 ሚሊዮን ብር ለማግኘት ምን ያህል ወጪ ያስከትሎበታል? 26 ሚሊዮን ብር ለማግኘት ምን ያህል ወጪ ያስከትሎበታል? እቃዎቹ ምን ያህል ዋጋ ነበራቸው የሚለውን እናያለን። ምን ብሎናል? በቀጥታ ኢንከም ስቴትመንት ላይ እንመለስና ምን እናያለን? ምን ብሎናል? 449 ሚሊዮን ብር ለማግኘት 293 ሚሊዮን ብር ኮስት ኦፍ ሴልስ ኦር ኮስት ኦፍ ጉድ ሶልድ አውጥቻለሁ። የተሸጡት እቃዎች የወጣባቸው ወጪ ዋጋ ከመሸጣቸው በፊት የነበራቸው ዋጋ እቃዎቹ የተሸጡ እቃዎች የነበራቸው ዋጋ ይሄን ያህል ብር ወጪ ያስከትለዋል ማለት ነው። ኮስት ኦፍ ሴልስ ኦር ኮስት ኦፍ ጉድ ሶልድ 26 ሚሊዮን ብር ደግሞ ለማግኘት ምን ወጪ ነበረበት? 11 ሚሊዮን ብር ወጪ ነበረበት። እነዛ የተሸጡ ባዶ ጠርሙስ ሳጥኖች ምናምን ከመሸጣቸው በፊት የተገዙበት ዋጋ ይሄን ያህል ወጪ ያስከትለውበታል። እሱ ደግሞ በሽንት ሸጣቸው እነዚህ በ26 ሚሊዮን ሸጣቸው ማለት ነው። ስለዚህ ይሄንን 49 ሚሊዮን ብር 449 ለማግኘት 239 አወጣው። ሳወጣ በዝርዝር ያወጣቸው ወጪዎች የት ላይ ሄዷልን? 16 ላይ ቀጥታ 11 ሚሊዮን ደግሞ የት ነው? 17.1 ላይ እናገኛታለን ማለት ነው። ስለዚህ ቀጥታ የት እንሄዳለን? 16 ላይ እንሄዳለን። እንግዲህ ይሄ ድርጅት ስንት ወጪዎቹን አስተናግዷል? 3 ወጪዎቹን አስተናግዷል። አንደኛ ከምርት ስራ ጋር በተገናኘ ከምርት የተሸጡ እቃዎች የወጣባቸው ወጪ አንድ ኮስት ኦፍ ሴልስ፣ ሁለተኛ ሴሊንግ ኤንድ አድሚኒስትሬሽን ኤክስፔንስ አለበት፣ ሁለተኛ ሴሊንግ ኤንድ አድሚኒስትሬሽን፣ ሶስተኛ ጀነራል ኤንድ አድሚን ኤክስፔንስ ወጪዎች አለበት። የመጀመሪያው ግን ከምርት ስራ ጋር ከመሸጥ እነዚህ ተመርተው ከተሸጡ ጋር የነበረው ወጪ ኮስት ኦፍ ሴልሱ ይሄው በዲቴል ምን እናደርጋለን? እዚህ ጋር ያሉትን እነዚህ ነገሮች ምን እናደርግላቸዋለን? ለብቻ ፋይል ከፍተን ወደዚህ እናመጣቸዋለን በቀጥታ። አንድ የመጀመሪያው ወጪ እነዚህ ከምርት ስራ ጋር ከተመርተው ከተሸጡ እቃዎች ጋር የነበራቸው ወጪ ነው። ምንድነው? አንደኛው ዳይሬክት ማቴሪያል፣ ይሄ ወርኪንግ ፕሮሰስ ቢጊኒንግ ምናምን የሚለው ኢንቬንተሪ ላይ ስለምናገኘው ለጊዜው እዚህ ጋር እንይዘው። ዳይሬክት ማቴሪያል፣ ዳይሬክት ሌበር፣ ኢንዳይሬክት ማቴሪያል፣ ኢንዳይሬክት ሌበር፣ ኢምፕሎይ ቤኔፊት፣ ፊውል ኤንድ ሉብሪካንት፣ እነዚህም በሙሉ የምታያቸውን ምን አድርገናል? በዝርዝር ፋይል እንከፍትላቸዋለን ማለት ነው። ይሄው ምን ማለት ነው? የኮስት ኦፍ ሴልስ ወጪዎች ወይም የተሸጡ እቃዎች የነበራቸው ያስወጡት ያስከተሉት ወጪ ማለት ነው። እነሱ ወጪዎች በፋይል አንዳንድ በስማቸው አንዳንድ ፋይል ከፍተን አንድ አይነት የሆኑትን አንድ ላይ ያደረግን ፋይል ከፍተን እናስቀምጣቸዋለን። ይሄው አንደኛ ዳይሬክት ማቴሪያል፣ ዳይሬክት ሌበር፣ ኢንዳይሬክት ማቴሪያል፣ ኢንዳይሬክት ሌበር አይደል? ይሄው ዳይሬክት ማቴሪያል፣ ኢንዳይሬክት ማቴሪያል፣ ሰለሪ ላይ ደግሞ ዳይሬክት ሌበር፣ ኢንዳይሬክት ሌበር። አያችሁት? ሲቀጥል እንሂድ ለእያንዳንዳቸው አንዳንድ ፋይል እንከፍታለን ማለት ነው። ከዛ ኢምፕሎይ ቤኔፊት፣ ፕሮፐርቲ ኤንድ ኢንሹራንስ፣ ሪፔር ኤንድ ሜንቴናንስ፣ ትራንስፖርቴሽን፣ ፊውል ኤንድ ሉብሪካንት፣ ዲፕሪሲዬሽን። ይሄው ዲፕሪሲዬሽን እንደምታዩት ይሄው እዚህ ጋር 67 ሚሊዮን። እያንዳንዳቸውን ፋይል ከፍተን የኮስት ኦፍ ጉድ ሶልድ ወጪዎችን እናስቀምጣለን። ከዛ እዚህ ጋር ሲቀጥል መጨረሻ ላይ ምን አለን? ድርጅቱ የተጠቀመው ጥሬ ዕቃ በአመቱ መጀመሪያ ላይ ይሄን ያህል ነበረው፣ ይሄን ያህል ገዛ፣ ግዢ ይሄን ያህል ነበር። በአመቱ መጨረሻ ኢንቬንተሪ ሲቆጥር 50 ሚሊዮን ያለው። ስለዚህ ከ133 ሚሊዮን ላይ ይሄንን ስንቀንስ ጥሬ ዕቃ የተጠቀመው ኮንሱም ያደረገው የተጠቀመው ጥሬ ዕቃ 83 ሚሊዮን ብር አለው ማለት ነው። ይሄንን የኮስት ኦፍ ጉድ ሶልድ ወጪ ስለሆነ የት ጋር ሳይተነዋል? ይሄው ፐርቼዝ 70 ሚሊዮን ብር፣ ሮ ማቴሪያል 83 ሚሊዮን ብር። ሮ ማቴሪያል ኮንሰምፕሽናችን ይሄን ያህል ተጠቅመናል። የኮስት ኦፍ ጉድ ሶልድ ወጪ ጨረስን ማለት ነው። አለቀ።
ይኸው እቺ 83 ሚሊዮን ነው። ይኸው አያችኋት? ዳይሬክት ማቴሪያል ማለት ነች። አያችኋታል? እሷ ማለት ነች። ስለዚህ እቺ እዚህ ጋር ያለችዋ ማለት ነች። ምንም ሌላ አዲስ ነገር የላትም ማለት ነው። እቺ ዳይሬክት ማቴሪያል 3 ሚሊዮን 400 ምናምን ትለው ለማሳየት ነው። እዛ ጋር እዚህ ጋር ምንም አትጠቅምም። ያው እንድታዩት ነው በዝርዝር እዚህ ጋር ስለተቀመጠች። ፐርቼዝ ብቻ ነው እዚህ ጋር የሚመጣው። ያው እቺን እንደዚህ አድርገን እናቀላታለን ወይ ቢጫ እናረጋታለን። ስለዚህ እዚህ ከኮስት ኦፍ ጉድ ሶልድ ላይ ወይ ኮስት ኦፍ ሴልስ ላይ የነበሩ ወጪዎች እነዚህ ናቸው ማለት ነው። ስለዚህ 449 ሚሊዮን ብሩን ለማግኘት ድርጅቱ ስንት አወጣለን? 293 ሚሊዮን አወጣለን። ስለዚህ እነዚህን ነገሮች እዚህ ጋር የዘረዘርናቸው ከዚህ ወደዚህ የወሰድናቸውን ነገሮች ስንደምራቸው ስንት መምጣት አለበት? 293 ሚሊዮን 222796 ብር መምጣት አለበት ማለት ነው። ይሄ ማለት ነው እዚህ ጋር በተንን እዚህ ጋር ፋይናንሻል ስቴትመንት ላይ ያለውን ወስደን ፋይል ከፍተን ለብቻ ለብቻ በሚመለከታቸው ቦታ ላይ ወስደን አስቀመጥን ማለት ነው። ሌላው የምነግራችሁ ነገር አዘርስ የሚባሉ ነገሮች አሉ። አዘርስ ማለት የኛ ቅጽ አምድ ያልከፈተላቸው ነገሮች በሙሉ አዘርስ ውስጥ ነው የምንከታቸው። ለምሳሌ ኢንተርቴይንመንት፣ ሆቴል፣ አኮሞዴሽን የኛ ቅጽ ቦታ የለም፣ አዘርስ ውስጥ እንከተዋለን። ክሊኒንግ ማቴሪያል፣ የጽዳት እቃዎች እነሱም አዘርስ ውስጥ፣ ሰንደሪ፣ አዘርስ፣ ሚስላኔስ የሚሉ ቋንቋዎች አንድ ስለሆኑ እነሱን ስታገኙ ምን ውስጥ ተከታችኋላችሁ? አዘርስ ውስጥ ተከታችኋላችሁ ማለት ነው። በዚህ መሰረት ከኮስት ኦፍ ጉድ ሶልድ ላይ ያገኘናቸው አዘርሶች እነዚህ ናቸው ማለት ነው። ጨረስን። ከአንደኛውን ኤክስፔንስ ጨረስን ማለት ነው። ይሄ እንግዲህ የተሸጡ 449 ሚሊዮን ብሩን ለማግኘት ያስወጣው ወጪ ማለት ነው። የተሸጡ እቃዎች የወጣባቸው ወጪ፣ ተመርተው የተሸጡ እቃዎች የወጣባቸው ወጪ ማለት ነው። ይሄ ሁለተኛው ማን ነው እንግዲህ? ሁለተኛው ማለት ነው ሴሊንግ ኤንድ ዲስትሪቢዩሽን ኤክስፔንስ፣ ሁለተኛ ኤክስፔንስ አለብን። ሶስተኛው ጀነራል ኤንድ አድሚን ኤክስፔንስ አይደል? ይሄው ይሄ ደግሞ ምን አለን? ይሄንን በቀጥታ ምኑ ጋር ታገኙታላችሁ ብሎናል። ይሄን ደግሞ በቀጥታ ይሄን ደግሞ የት እናገኘዋለን? እዛ ፋይናንሻል ስቴትመንቱ ላይ ስንሄድ ስንት ነው? 19 እና 20 ላይ ታገኙታላችሁ ብሎናል። አሁን 19 እና 20 ላይ እንሂድ። 19 እና 20 ላይ ስንሄድ ይሄው ሴሊንግ ኤንድ ዲስትሪቢዩሽን ኤክስፔንስ ቅድም እንደተነጋገርነው ምንም አዲስ ነገር የለም። እዚህ ጋር ላሉት ይሄ ደግሞ ሽያጭ ክፍል ዲፓርትመንት ላሉ ሰራተኞች የወጣ ደሞዝ፣ እዛ ክፍል ውስጥ ለሚሰሩ ሰራተኞች የተከፈለ የትራንስፖርት ፐርዳይም፣ እዛ ክፍል ውስጥ ላለው ዲፕሪሲዬሽን፣ ለኮምፒውተር፣ ለጠረጴዛ፣ ለኦፊስ ኢኩፕመንቶች የተደረገ የአገልግሎት ቅናሽ፣ ለማቴሪያል እዛ ሴልስ ዲፓርትመንት ውስጥ ለማሸጊያ ያወጣ ወጪ፣ ለአድቨርታይዚንግ፣ ለኪራይ እዛ ክፍል ላሉት ነገሮች የወጣ ወጪ በሙሉ ምን እናደርጋለን? በዲቴል ማስታወሻ ደብተራችን ላይ መተን ይሄው እንደዚህ ሁሉንም እንይዛለን። ይሄው ሁሉንም እዚህ ጋር ያሉትን ነገሮች በሙሉ እዚህ ጋር ይዘናቸዋል። ፋይል ከፍተን ወደዚህ ያመጣናቸው። ይሄው ቅድም እንደነገርኳችሁ እዚህ ላይ እንግዲህ እዚህ 19 ላይ ሴሊንግ ኤንድ አድሚኒስትሬሽን ኤክስፔንስ ላይ ምን አለ? አዘርስ የምንለው ይሄው ሚስላኔስ ራሱ፣ ኢንተርቴይንመንት አዘርስ ራሱ፣ ስፖንሰርሺፕ፣ ብሮክን ቦትልስ፣ ዩኒፎርም፣ ክሊኒንግ ኤንድ ሳኒቴሽን፣ ጊፍት ኤንድ ዶኔሽን እነዚህ በሙሉ ከሴሊንግ ኤንድ ዲስትሪቢዩሽን ኤክስፔንስ ላይ ያሉ አዘርሶች ናቸው። ሌሎቹ ግን የራሳቸውን ፋይል ይዘው ይመጡልናል ማለት ነው። ሲቀጥል በዚሁ መልክ ምንድነው የምናደርገው? ማን እናመጣለን? በቀጥታ የአድሚን ኤክስፔንስ ይኸው ጀነራል ኤንድ አድሚኒስትሬሽን ኤክስፔንስ ሶስተኛ ወጫችን ይሄ ነው። እንግዲህ ይሄ ድርጅት ያወጣው ወጪ ማለት ነው። እንግዲህ እዚህ ጋርም ስትመጡ ይሄው ሰለሪ፣ አልዋንስ፣ ቦርድ ፊ እያንዳንዱን እንግዲህ ዩቲሊቲ
ኮስት ኦፍ ጉድ ሶልድ ላይ ያቸው ዩቲሊቲ ፓወር ብለናል። ለአድሚኒስትሬሽንን ለሴልስ እና ለአድሚን ኤክስፔንስ ደግሞ የወጣው ዩቲሊቲ ላይ ለምን አርጉት ብሎናል? እንዳሰምሽን ውሃ አርጉት ብሎናል። ምክንያቱም ዩቲሊቲ ስንል ሁለት ነገር ነው የሚይዘው መብራትና ውሃን ነው። ስለዚህ ኮስት ኦፍ ጉድ ሶልድ ላይ ያለው ለፓወር ወይም ለኤሌክትሪክሲቲ፣ ሴሊንግ ኤንድ ዲስትሪቢዩሽን እና አድሚኒስትሬሽን ኤክስፔንስ ላይ ያለው ዩቲሊቲ ምን አርጉት ብሎናል? ወተር አርጉት ብሎናል። ስለዚህ ዩቲሊቲን ውሃ አርገን ይዘነዋል። ይሄ ሁለቱም ቦታ ላይ ማለት ነው። ስለዚህ እዚህ ጋር ያሉትን ነገሮች በሙሉ ፋይል ያላቸው ለኛ ቅጽ ፋይል ያላቸው በየፋይላቸው እናደርግና ፋይል የሌላቸውን አዘር ሲሆኑትን ደግሞ በዚህ መልኩ እናስቀምጣለን። ኢንተርቴይንመንት፣ ሆቴል አኮሞዴሽን፣ ክሊኒንግ ኤንድ ሳኒቴሽን፣ ሚስላኒስ፣ ሌጋል ፊ፣ ፕራይዝ ኦር ሪዋርድ፣ ፔናልቲ፣ አዘርስ ብለን እንደዚህ በሙሉ አዘርስ ላይ እናስቀምጣቸዋለን ማለት ነው። ሌሎቹ ይሄው ኮንሰልታንሲ ፊ ለአማካሪ የተከፈለ ስፔር ፓርት፣ ይሄው ለቴሌፎን እያንዳንዳቸው ፋይሎች ሁሉም የሚደመሩት ወደ አንድ ይመጣል። ለምሳሌ ትራንስፖርቴሽን፣ ፍራይት ኤንድ ሉብሪካንት፣ ፊውል ኤንድ ሉብሪካንት፣ የፐርዳይም ይሄው እዚህ ጋር በዚህ መልኩ እነዚህንም እንበትናለን። እነዚህን ስንበትን እዚህ ሴሊንግ ከምን ጋር እኩል መምጣት አለበት? ይሄው የአድሚኒስትሬሽን በትነን እነዚህን በትነን ወደዚህ ስናመጣ እዚህ ጋር ቶታል ያስቀመጥናቸውን ነገሮች ስንደምራቸው 37 ሚሊዮን መምጣት አለበት። ሴሊንግ ኤንድ ዲስትሪቢዩሽን ላይም በትነናል አይደል? ቅድም በበተነው መሰረት እነዚህ ሴሊንግ ኤንድ ዲስትሪቢዩሽን ላይ ያሉትን መጨረሻ ላይ ሁሉንም በትነን ከጨረስን በኋላ ሁሉንም እዛው ማስታወሻ ዳተራችን ላይ በትነን እዚህ ጋር ያሉትን በሙሉ በትነን ስንት መጣት አለበት? 109 ሚሊዮን መጣት አለበት። የኮስት ኦፍ ጉድ ሶልድን ምን መሆን አለበት? የሱም እዚህ ጋር የኮስት ኦፍ ጉድ ሶልድ ላይ የበተናቸው በሙሉ ተደምረው ስንት መምጣት አለባቸው? 293 ሚሊዮን ብር መምጣት አለባቸው። ምክንያቱም ያስከተለብን ወጪ ያ ስለሆነ ማለት ነው። 293 ሚሊዮን እሱ መምጣት አለበት ማለት ነው። በዚህ መልኩ ገቢያችንን ሶስቱንም ወጪዎቻችንን በዚህ መልኩ አስቀመጥን ማለት ነው። ጨረስን። ሲቀጥል ማን ይቀረን? ኢንቬንተሪ ነው ይቀረን። ኢንቬንተሪ ስንት ቁጥር ላይ ሄዱና እዩታለን? 5 ቁጥር ላይ ይሄው 5 ቁጥር ላይ ነው ኢንቬንተሪ። ይሄው እንግዲህ ኢንቬንተሪ ይሄ ፋይናንሻል ስቴትመንት ኤክስተርናል ኦዲተር አፕሩቭ ስላደረገው ነው እንጂ አንዳንድ ፋይናንሻል ስቴትመንቶች ይሄንን አምና ሰኔ 30 2015 ላይ የነበረው ባላንስ ይሄ በቦክስ የምታዩት ሰኔ 30 2015 የነበረን ስቶር መጋዘን በአመቱ መጨረሻ ላይ ሲዘጋ ይሄን ያህል እቃዎቹ ይሄን ያህል ያወጡ ነበር። ፊኒሽድ ጉድስ ፕሮዳክት ይሄን ያህል ነበረው። ይሄንን ሲያስቀምጥ አንዳንድ ፋይናንሻል ስቴትመንቶች ግን ይሄ ኤክስተርናል ኦዲተር ስለሰራው እንደዚህ ያስቀመጠ እንጂ አንዳንዶቹ ይሄን የሰኔ 30 2016ን ብቻ ያስቀምጡልናል እንጂ ይሄንን ላይ ያስቀምጡልን ይችላሉ። እንዳጋጣሚ ሆኖ ይሄን ፋይናንሻል ስቴትመንት ግን የ2015 ሰኔ 30 ላይ የነበረው ለኛ ሐምሌ 1 2016 ምናችን ነው? ቢጊኒንጋችን ነው። ስለዚህ ይሄ አምድ 3 ላይ ይገባል ይሄ ቦክሱ፣ ይሄኛው ደግሞ አምድ 4 ላይ ይገባል ማለት ነው። አምድ 5 ማለት ምን ማለት ነው? አምድ 4 ሲቀነስ አምድ 3 ማለት ነው። ኢንቬንተሪ በዚህ መልኩ ጨረስን። ይሄው ፊኒሽድ ጉድስ ፕሮዳክት፣ ወርኪንግ ፕሮሰስ፣ ሮ ማቴሪያል፣ ኬሚካልስ አያችሁታል። ይሄ እዚህ በቦክስ ያለችው የአመቱ መጀመሪያ ነች። ይሄ እዚህ ጋር ያለው ደግሞ የአመቱ መጨረሻ ማለት ነው። ሲቀጥል ማን የቀረን? ዲፕሪሲዬሽን ደግሞ ስንሰራ ይሄው እዚህ ጋር በቀላል መልኩ አስቀምጦልናል። ምንም እንዳትቸገሩ። ይሄን ፎርሙላ ሁሉም የዲፕሪሲዬሽን ስኬጁል ላይ ትጠቀሙታላችሁ ማለት ነው። ይሄው እዚህ ስንበትነው በዚህ መልኩ አድርጌላችኋለሁ። ያው እዚህ ጋር በዚህ መልኩ አድርጌላችኋለሁ እዚህ መብተኛው ላይ። ስለዚህ ምንድነው የምታረጉት? ይሄ ኤ ማለት እቃው መጀመሪያ ሲገዛ የነበረው ዋጋ ማለት ነው። ቢልዲንጉ፣ ማሽነሪው፣ መኪናው መጀመሪያ ሲገዙ የነበራቸው ዋጋ ነው። ኢ ላይ ደግሞ የምታዩት እነዚህ ድርጅቶች እስከ 2015 ድረስ 30 እስከ 2015 ድረስ የአገልግሎት ቅናሹ ጥርቅሙ የተጠራቀመው የአገልግሎት ቅናሽ ይሄው የቢልዲንግ የማሽነሪ ይሄ ምን ማለት ነው? እየተጠራቀመ በአመት እየተጠራቀመ እስከ 2000 ሰኔ 30
2015 ድረስ የነበረው የአገልግሎት ቅናሽ ነው። ስለዚህ ከዚህ ከዋጋው ላይ እስከ ሰኔ 30 2015 ድረስ የነበረው የአገልግሎት ቅናሽ ድምርን ስንቀንስለት ምን እናገኛለን? 1.3 እናገኛለን። ያ ማለት እቃው በአመቱ መጀመሪያ ላይ የነበረው ዋጋ ይሄ ህንፃ ከዚህ ከኮስቱ ላይ አኩሙሌትድ ዲፕሪሲዬሽንን ስንቀንስ የምናገኘው ዋጋ የአመቱ መጀመሪያ ነው ማለት ነው። ሲቀጥል ለዚህ ለቢውልዲንግ ምን አድርጓል? አዲሽን ይሄው ከዚህ በኋላ ምንም እንቀራንሰው ነገር የለም። በቃ አዲሽን ይሄ አለ። ለዚህ ለቢውልዲንግ እድሜው እንዲጨምር ብሎ ከአንድ አመት በላይ እድሜው እንዲጨምር ብሎ እድሳት የስንት ብር አድርጎለታል? የ49 ሚሊዮን ብር ገደማ እድሳት አድርጎለታል፣ ኢንቨስትመንት አድርጎለታል ማለት ነው። ስለዚህ ይሄው አዲሽን ቀጥታ ለቢውልዲንግ አዲሽን እነዚህን ለየሚመለከታቸው ቅጻችን በሚፈልገው መልኩ እየደመረን እናስገባለታለን አዲሽንን ማለት ነው። ከዛ ምንድነው ይሄ ደግሞ በአመቱ የተወገዱ ከአገልግሎት ውጪ ሆነው የተጣሉ ወይ የተሸጡ ዕቃዎች ምን ላይ እናስገባቸዋለን? ሲ ላይ አምድ 5 ላይ ማለት ነው። አዲሽን አምድ 4 ላይ፣ ሲ ደግሞ የተሸጡ ወይ የተወገዱ ዕቃዎች ማለት ነው። ይሄ ለምሳሌ ፊክስድ አሴት ኢን ትራንዚት ይሄ በወደብ ላይ የተጓጓዘ ያለ ዕቃ ነው። ገና ድርጅቱ ላይ አልገባም እጁ ላይ። ስለዚህ ኮስት ነው ያለበት ማለት ነው። እንደ ዋጋውን ብቻ ነው እዚህ ያስቀመጠው ማለት ነው። ሲቀጥል ይሄ ደግሞ ይሄው አያችሁት። ከዛ የኛ ቅጽ ምንድነው የሚፈልገው? አምድ 3 ሲደመር አምድ 4 ሲቀነስ አምድ 5 እና አምድ 6 ዲፕሪሲዬሽን ማለት ነው። ይሄው ዲፕሪሲዬሽን ምንም አነካም። እቺን 76 ሚሊዮን ሶስት ቦታ ላይ ኮስት ኦፍ ጉድ ሶልድ ላይ ሴሊንግ ኤንድ ዲስትሪቢዩሽን ኤክስፔንስ ላይ ያለውን ዲፕሪሲዬሽን እና አድሚኒስትሬሽን ኤክስፔንስ ላይ ያለውን ዲፕሪሲዬሽን ብንደምረው 76 ሚሊዮን ብር ይመጣል ማለት ነው። ስለዚህ ቢውልዲንግ የ2016 በአመቱ መጨረሻ አምድ 6 ላይ ለእያንዳንዳቸው በሚመለከታቸው መልኩ ቢውልዲንግ ይሄው የአመቱ ቅናሽ፣ ለማሽነሪ ይሄው ይሄ የኛ የበጀት አመት በአመቱ መጨረሻችን ላይ የነበረው የአገልግሎት ቅናሽ ነው። ይሄው የእያንዳንዳቸው እዚህ ጋር ተቀምጦልናል። ስለዚህ ቢውልዲንግን ይሄንን አንድ አመት የ2016 ሰኔ 30 ላይ ይሄን ያህል የቢውልዲንጉ ህንፃ ቅናሽ አሳይቷል ማለት ነው። ቅናሽ ነበረበት ማለት ነው። የእያንዳንዳቸውን በዚህ መልኩ አስቀምጦልናል። እነዚህን በሚመለከታቸው ቦታ ላይ ወስደን አንድ አይነት የሆኑትን እየደመረን ማስገባት ነው ማለት ነው። ከዛ ከዚህ ላይ ይሄንን ስንቀንስ ማን እናገኛለን? አምድ 7ን እናገኛለን ማለት ነው። ይሄው እዚህ ጋር ፎርሙላ ተቀምጦላችሁ ይሄን ለሁሉም ተጠቀሙታላችሁ። ይሄን ፎርሙላ ይሄንን ለሁሉም የዲፕሪሲዬሽን ስኬጁል መጠቀም ትችላላችሁ። ኤ ሲቀነስ ኢ አምድ 3 ላይ ይገባል በአመቱ መጀመሪያ ላይ። ቢ አምድ 4 ላይ ይገባል ኢንቨስትመንት። ሲ ይሄው አምድ 5 ዲስፖዛል። ኤፍ አምድ 6 ቀጥታ ይሄው ዲፕሪሲዬሽን አያችሁታል። አምድ 6 ደግሞ አምድ 7 ደግሞ ማን ነው? ከዲ ላይ ጂን ስንቀንስ አምድ 7 ማለት ቡክ ቫልዩ የአመቱ 2016 ሰኔ 30 ላይ የነበረውን ቡክ ቫልዩ የምናገኘው ምንድነው? ከቶታል ኮስቱ ላይ አኩሙሌትድ ዲፕሪሲዬሽኖቹን ጠቅላላ የነበሩትን ዋጋዎች የነበሩትን ኮስቶች ስንቀንስላት ማን እናገኛለን? በአመቱ መጨረሻ የነበረውን ዋጋ እናገኛለን ማለት ነው። አኩሙሌትድ ዲፕሪሲዬሽን የማናማ የዚህና የዚህ ተደምሮ ይሄው ዲፕሪሲዬሽኑ አኩሙሌትዱ ሲደመር የኛ አመት ሲደመር ያለው ዋጋ ያ ደግሞ ያ ኮስት አዲሽናል ኢንቨስትመንት ከላይ ደግሞ ምን አለ? አዲሽናል ጠቅላላ የነበረው ኮስት አዲሽን የተደረገለት ሁለቱ ሲደመር ይሄ ይመጣል። ይሄ ደግሞ አኩሙሌትድ ዲፕሪሲዬሽኑ ሲደመር የኛ የ2016 የነበረው አኩሙሌትድ ዲፕሪሲዬሽን ሁለቱ ተደምረው ይሄና ይሄንን ኮስት ከዚህ ኮስት ላይ ይሄንን ያህል ኤክስፔንስ ማለት ቅናሽ ስንቀንስለት ምን እናገኛለን? በ2016 በአመቱ መጨረሻ ቡክ ቫልዩ የእያንዳንዱን ዋጋ ይሄ ህንፃ 16 ሚሊዮን ብር ዋጋ አለው ማለት ነው። በእኛ በጀት አመት ወይንም በ2016 ሰኔ 30 ላይ ማለት ነው። እንግዲህ ይሄንን ካረግን በኋላ እነዚህ ነገሮች በዝርዝር በማስታወሻ ደብተራችን ከያዝን በኋላ የመጨረሻ ስራችን ምንድነው? እነዚህን ኮስት ኦፍ ሴልስ ላይ ሴልስ ኤንድ ዲስትሪቢዩሽን ላይ አድሚኒስትሬሽን ኤክስፔንስ ላይ የበተናቸውን ነገሮች ምን እናደርጋለን? ለምሳሌ ሰለሪ እንውሰድ። ይሄው የኮስት ኦፍ ጉድ ሶልድ ሰለሪ ይዩት።
ከምርት ስራ ጋር ቀጥተኛ ግንኙነት ላላቸውና ከምርት ስራ ጋር ቀጥተኛ ግንኙነት ለሌላቸው ሰራተኞች የወጣ ወጪ ይሄን ያልወጣው። ስለዚህ ለአሁኑ ምንድነው የምናደርገው እኛ ይሄ ብር ትክክል ለመሆኑ ወስደን እዛ ስናስገባ አንድ ላይ ነው የሚገባው። ከዛ እንበትነዋለን ለሰራተኞቹ ለምናምን ብለን ማለት ነው። ቶታሉን ግን ቶታል ድምር ላይ ግን የምናስገባውን ላሳያችሁ። 11 ሚሊዮን እዚህ ያለን ሲቀጥል ይሄው ሴሊንግ ኤንድ ዲስትሪቢዩሽን ላይ ስንበትን ይሄው ሰለሪ 14 ሚሊዮን አለን። እንደገና ጀነራል ኤንድ አድሚን ኤክስፔንስ ላይ 15 ሚሊዮን አለን። እነዚህ ሶስቱ ሲደመሩ ይሄው እዚህ ጋር ይሄንን ወስደን ድምር ላይ እናስገባና ከዚህ ድምር ላይ ከምርት ስራ ጋር ቀጥተኛ ግንኙነት ለሌላቸው ሰራተኞችና ከምርት ስራ ጋር ቀጥተኛ ግንኙነት ለሌላቸው ሰራተኞች ምን እናደርጋለን? በዝርዝር ከፋፍለን ወስደን ዲቴል እዛ ማስታወሻ ላይ ስላለን ወስደን እናስገባለን። ቶታሉ ግን የሚገባው ይሄ ነው ማለት ነው። ኢምፕሎይ ቤኔፊትም እንደዛው ይሄው። ሌላው ደግሞ ይሄው ዲፕሪሲዬሽን ላሳያችሁ። ለምሳሌ ይሄው እዚህ ኮስት ኦፍ ጉድ ሶልድ ላይ ያለው ዲፕሪሲዬሽን ኤክስፔንስ 67 ሚሊዮን አለን። ሲቀጥል ሴሊንግ ኤንድ ዲስትሪቢዩሽን ላይ 1 ሚሊዮን 842 አለን። ሲቀጥል አድሚን ኤክስፔንስ ላይ ደግሞ ዲፕሪሲዬሽን ስንት አለን? ይሄው 6 ሚሊዮን አለን። እነዚህ ሶስቱን ወስደን ስንደምራቸው ስንት ይመጣል? 76 ሚሊዮን 062696 ብር። ይሄው አያችሁት? ከስቴትመንታችን ጋር እኩል ማለት ነው። ይሄው በዚህ መልኩ አንድ አዘርስን ውሰዱ። ደግሞ ለምሳሌ አዘርስን እንውሰድ። እዚህ ጋር አዘርስ ብለን የያዝነው ኮስት ኦፍ ጉድ ሶልድ ላይ አዘርስ ብለን የያዝነው ስንት አለ? የሶስቱም ድምር ይሄው አንድ። እዚህ ጋር አዘርስ ብለን የያዝነው ይሄው 2። አዘርስ ብለን የያዝነው 2 ሚሊዮን ይሄው። የሶስቱም ድምር ይሄው 9 ሚሊዮን 607053። የሁሉንም በሚመለከታቸው ቦታ ላይ የወሰዱ ቶታሉን እዚህ ጋር እናደርግና ቅጻችን ላይ የወሰድን በየቦታችን ማስገባት ማለት ነው። እንግዲህ ፋይናንሻል ስቴትመንት ወደ ማስታወሻ ደብተር በዲቴል እንዴት ይበተናል ማለት በዚህ መልኩ በትነን ከጨረስን በኋላ አጠቃለን ደግሞ የሁሉንም በሚመለከታቸው ድምራችንን እናስገባለን። ከዛ ምን እናደርጋለን? ከማስታወሻ ደብተራችን ላይ ወስደን ወደ ቅጻችን በሚፈለገው አምድ ላይ የወሰድን እናስገባለን ማለት ነው። እንግዲህ እዚህ ድረስ ፋይናንሻል ስቴትመንት በዲቴል ወደ ማስታወሻ ደብተር ሲበተን በዚህ መልኩ ነው ማለት ነው። እስካሁን ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ